ሶስቱ ሳቂታ መነኩሴዎች የቻይና ሙላ ነስሩዲን አንድ ሳይሆን ሶስት ናቸው። ሶስቱ ሳቂታ መነኩሴዎች ሁሉም ሀገር ሙላ ነስሩዲን አለው። የኛው አለቃ ገብረሃና ናቸው። የቻይና ደግሞ ሶስቱ ሳቂታ መነኩሴ ሳይሆኑ አይቀሩም። እዚህ ጋር አንድ ነገር ልብ ብላችኋል? አለቃ ገብረሃና ሙላ ነስሩዲንም ሆነ ሶስቱ ሳቂታ መነኩሴዎች ሁሉም መንፈሳውያን ናቸው። ሃይማኖት በመሰረቱ ከሳቅ የተጋባ ነገር ነው። ለነገሩ መላው ዓለም የሚያውቀው ሃይማኖት ግን ሐዘን ያረበበበት ነው። ዓለም ሳቅ የፈሰሰበትን የደስታ ሃይማኖት ዳግም ሊለምድ ይገባል የሚለውን አጓጉል ስብከቴን እዚህ ጋር አላብቃና ወደ ሶስቱ ሳቂታ መነኩሴዎች ታሪክ ላምራ። ሶስቱን ሳቂታ መነኩሴዎች ስሪ ላፊንግ ሞንክስ መላው ቻይና ያውቃቸዋል፣ ይወዳቸዋል። ግን አንዲትም ቃል ተናግረው አያውቁም። መልእክታቸውም ሆነ ስብከታቸው ሳቅ ነው። ስማቸውን እንኳን የሚያውቅ የለም። ሰዎች ስማቸውን ሲጠይቋቸው አንድ ላይ በሳቅ ፍርስ ሲሉና ጠያቂውም አብሮ በሳቅ ይወሰዳል። ያላዳረሱት የቻይና ከተማ የለም። በተለይ በገበያ ቀናት በአንዱ መንደር ድንገት ይከሰቱና በገበያተኛው መሃል ያንን መላ ሰውነትን የሚያርገፈግፈውን ተላላፊ ሳቃቸውን ይለቁታል። መላው ገበያተኛ በሳቅ ፍርስ ይላል። ይህንን ገበያ በሳቅ አፍርሰው ደግሞ ወደ ሌላ መንደር በቤተ መቅደስ የቡድሃን ትምህርት እንዲሰብኩ ሲጠሩም አንዲትም ቃል ሳይተነፍሱ ምዕመናኑን በሳቅ አፍርሰው ትልቅ እንዲሁ መላው ቻይናን በሳቅ ሲያፈርሱት ከርመው እነርሱም አረጁ። አንድ ቀን አንዲት መንደር አርፈው ሳለ በውድቅት ሌሊት ያሳቃቸው ተሰማ። መንደርተኛው አሁንስ በዛ አለ። እንዴ እስቲ በቀንስ ይሁን በውድቅት ሌሊት መሳቅ ምን ይሉታል? መንከትከቱ ቢበዛ ጥቂት የመንደሪቱ ነዋሪዎች ሳቂታዎቹ መነኩሴዎች ወዳረፉበት ቦታ አመሩ። ነዋሪዎቹ ያዩትን ነገር ማመን አልቻሉም። ከሦስቱ መነኩሴዎች አንዱ ሞቷል። ሁለቱ ጓደኞቹ ደግሞ በሬሳው ዙሪያ ተቀምጠው ሆዳቸውን ይዘው በሳቅ ይንፈቀፈቃሉ። ይሄ የማይታመን ነገር ነው መቼም። ምን መሆናችሁ ነው ግን? አሁንስ አበዛችሁት። ጓደኛችሁ ሞቶ እናንተ ትስቃላችሁ? የመንደሪቱ ሰዎች ተቆጡ። ይሄኔ ከሁለቱ መነኩሴዎች አንዱ ተናገረ። ምን እናድርግ? ይህ አጭበርባሪ አሸነፈን እኮ። ከሦስታችን ማን ነው ቀድሞ የሚሞተው እያልን ሁሌ እንስቅ ነበር። ይሄ ሌባ ቀድሞን ሞቶ አሸነፈን። ሳቃቸው ተከተለ። በቀጣዩ ቀን የሆነው ስለ ሦስቱ ሳቂታ መነኩሴዎች የሚታወቀው የመጨረሻው ታሪክ ነው። በአገሪቱ ልማድ መሠረት ሁለቱ መነኩሴዎች የሞተው ጓደኛቸውን ሬሳ ለማቃጠል ተዘጋጅተዋል። የሞተው ጓደኛቸው ከመሞቱ በፊት ምናልባት ቀድሚያችሁ ከሞትኩ ልብሴን እንዳታወልቁ፣ ገላዬንም እንዳታጥቡኝ፣ ዕድሜ ልኬን ስስቅ ስለኖርኩኝ አካሌም ነፍሴም ላይ አንዲት ቆሻሻ የለም፣ ከሳቅ በላይ አዝጄታልና ብሏቸው ስለነበር ከነ ልብሱ ነበር ሬሳ ማቃጠያው ላይ ሬሳውን ያስቀመጡት። እናም መላው የመንደሪቱ ሕዝብ በተገኘበት መነኩሴዎቹ የጓደኛቸው ሬሳ ላይ እሳቱን ለቀቁበት። ወዲያው ግን ያልተጠበቀ ነገር ሆነ። ከሬሳው አካል ርችት እንዳንዳች ይተኮስ ጀመር። ለካንስ አጅሬ ከመሞቱ በፊት ልብስ ውስጥ ርችት ደብቆ ነበርና አካባቢው ከሬሳው ላይ በሚወረወር ርችት ደመቀ። ሁለቱ መነኩሴዎች በሳቅ ፈረሱ። አንተ አጭበርባሪ፣ አሁንም ዳግመኛ አሸነፍከን አይደል? አንተ ሌባ! የተሰበሰበው መንደረተኛም በሳቁ ማዕበል ተናደ።